በመጨረሻም እፎይ የተባለው ግለሰብ ከሀገር ሊያመልጥ ሲል እጅ ከፍንጅ መያዙን መረጃዎች እየወጡ ይገኛሉ። ከዛ ጋር ተያይዞ መረጃዎችን አካፍላችኋለሁ። ሁላችሁም የምታውቁት ኮሜዲያን እሸቱ እንግዲህ ብዙዎችን እያነጋገረ ይገኛል። መልስ ሰጥቷል። እሱንም ቪዲዮ የማስመለከታችሁ ይሆናል። እንዲሁም ደግሞ ብዙ ሰዎችን ያስለቀሰ ቪዲዮ ወጥቷል። እሱንም ቪዲዮ አብረን እንመለከታለን። የአላህ ዝነትና ሰላም በእናንተ ላይ ይሁን እላለሁ። ውድ ተመልካቾቼ ይህም ቪዲዮ ላይክ አድርጋችሁ ጀምሩት እንደተለመደው። እንዲሁም ደግሞ ቪዲዮ ከተመቻችሁ ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ጠይቃለሁ። ቀጥታ ወደ ቪዲዮቹ እንገባለን። በመጀመሪያም የምንመለከተው ቪዲዮ ዓለም ላይ እያነጋገረ ያለ ቪዲዮ ይሆናል ማለት ነው። ቪዲዮን ጋበዝኳችሁ። إذا كان النبي صلى الله عليه وسلم أمامك እንግዲህ ጠያቂው ምን ብሎ ይጠይቀዋል? ነብዩ ሰለላሁ ዐለይሂ ወሰለምን ፊት ለፊት ብታገኛቸው ምን ትላቸው ነበር ይለዋል። ايش الشيء اللي حتقول له يا እንግዲህ እንደተመለከታችሁት ነው እንባን የቀደመው። ያ ረሱላህ በእኛ ውስጥ እጅግ የበዛ ፍቅርና ናፍቆት አለን። እርስዎን አንዴ ለማየት ነፍሳችንን ያለንን ሁሉን ነገር መስዋዕትነት እንዲሆን እንመኛለን። ፊዳ ከአቢ ወኡሚ ያ ረሱላህ። ሁላችሁም ኮሜንት ላይ ፊዳ ከአቢ ወኡሚ ያ ረሱላህ ብላችሁ ጻፉ። እንዲሁም ሰለዋት ማውረዳችሁ እንዳትረሱ። ያ እንደምታውቀው ረመዳን ስለገባ ለአንድ ወር አንገናኝም፣ አትዘንሽ። ምን አለ ረመዳን አመቱ ሙሉ በሆነ። ምን አልክ? አረ ምንም መልካም ረመዳን። ወንጀሌ በዝቶ ነው ለማየት ያገደ። አሁን ጋይስ ነገር በደላላ አይመስልም። አሁን ከፈጣሪ ጋር ለማጣላት ኧረ ቢስሚላህ። አሁን ይህ ምን ትሉታላችሁ? እስቲ ሐሳባችሁን ኮሜንት ላይ። ዛሬው ምግብ ፓስታ ነው። ፓስታ ስላለቀ ዝም ብዬ አረ ወገን አጎራረሷ ግን እንዴት ነው? እንደ አጎራረሷ እኮ ሰውነቷም እንዳያችሁት ነው። በጣም ቀጭን ናት። የሚበላ ሰው አይወፍርም ትል ነበር አያቴ። ለማንኛውም ግን ይሄ ምግብ አፍጥር ላይ ማለት ነው በ10 ደቂቃ የምትቆለፉ ሰዎች ይህን ቪዲዮ እያያችሁት ብታፈጥሩ ላለው አሪፍ ጥቆማ ይመስለኛል። እናትና ልጅ ነው ራይደለኝ ፍቅረኛ ነው። ሰው እንዳይሰማ በእውነት ነው የምርሽ ነው። ኧረ እባክሽ ቤተሰብ ምንድን ነው አንቺ? አንተ ለእኔ ፍቅረኛ እንጂ አክስትህ ወይም እናትህ አይደለም። የእኔ ፍቅር ማለሽ አንቺ ማለበል አንቺን አረ ወገን ሰው ሁሉ ተበላሽቶ የለ እንዴ? ያልተበላሸ ሰው የለም እኮ። ለማንኛውም ከእንደዚህ አይነት ነገር ይሰውራችሁ። እኔን ማማክረው ሚስጥሬን የምነግረው እድገቴን የማሳየው ጓደኛዬ ነው። ኢትዮጵያዊ ሆነ ስለ ሙስሊም ያለህን አቋም ንገረኝ ስትል ትንሽ አታፍር? ኢትዮጵያዊ ስትሆን የሌላውን ሃይማኖት አክብረህ ሌላውን ወደህ የራስህን ደግሞ አምነህ አምልከህ ትኖራለህ። አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ምንም የሚያውቁት ነገር የለም። በሚያውቋት ትንሽ ዕውቀት ምንም የማያውቀውን ህዝብ ይማርኩና ተከታያቸው ያደርጉታል። ሲመቻቸው ደግሞ ወደ ራሳቸው ዓላማ ይገነጥሉታል። ሁሉም የሃይማኖት እምነት ተከታይ በዚህ ሰዓት መጠንቀቅ ያለበት ነገር ቤተ እምነቱ አስተምሮ ያልሾማቸው ዕውቅና ያልሰጣቸው ግለሰብ ሆነው ትንሽ ዕውቀታቸውን ሃይማኖትና ዶግማ አድርገው ካልሰበክን ከሚሉ ግለሰብ የሃይማኖት አስተማሪዎች ነው። እኔ ከኢብራሂም ጋር ኮሮና በገባ ወቅት አንድ ቤት ነበርን። ወቅቱ የረመዳንና የአብይ ጾም ነበረ። ሁለታችንም በአንድ ቤት ጾመን ሰዓት ሲደርስ
እኛ ሳሎኑን ለሱ ለቀንለት ሰርቪስ ውስጥ ሄደን ውዳሴ ማርያም እናደርስ ነበር። እሱ ሳሎን ውስጥ በሰዓቱ ሶላት ይሰግዳል። በኋላ ግን ሁለታችንም በአንድ ትሪ አብረን ማዕድ እየበላን እኔ ለሱ እየጸለይኩኝ እሱ ለኔ እየጸለየ ነው በጓደኝነት የምንኖረው። ሁሉም ያመነበትን ይኖራል። ሁሉም መልካም ነው ያለውን ለወንድሙ ይመኛል። ከዚህ በተረፈ በመስደብ የሚሰበክ ክርስትና በማንቋሸሽ የሚሰበክ ሃይማኖት ግን የለም። ወይ ጉድ አለ። እውነት የሚያወራ ሰው እንግዲህ የሚጠላበት ዘመን ላይ መድረሳችንን ይሄ ቪዲዮ ያሳየናል። እንደተመለከታችሁት ነው። ይሄ ቪዲዮ ስለ አንድነት ስለ ፍቅር ነው እንግዲህ የተናገረው። ይሄንን ነገር ደግሞ በኔጌቲቭ የሚረዱ ሰዎች አሉ። እንግዲህ እነዚህ ሰዎች ምን አይነት አእምሮ እንዳላቸው ራሳችሁ መዝኑ ላለው እሸቱ ላወራው ንግግር ማስረጃ ይሆን ዘንድ አንድ ቪዲዮ ውስጥ ልጋብዛችሁ። መፈታት የለበት ባስጠጋናቸው እስላሞቹን ሀገራቸው በተሰደዱበት በር ከፍተን ባስገባን እነሱ ኃይለኞች ሆነን እኛ ትንሾች የምንሆንበት ምንም ምክንያት የለም። በዚሁ አጋጣሚ አንድ ደስ የሚል ቪዲዮ ልጋብዛችሁ። ደስ የማይላቸው ሰዎችም ሊኖሩ ይችላሉ። እስቲ እናንተን ሐሳብ በኮሜንትም በላይክም አሳዩኝ። ሰው አዶ ያለበት እስላም ክርስቲያኑ ተዘነጋሽ የኢትዮጵያኑ አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን አይጠበንም ቤቴ 3.9 ሚሊዮን ብር ከሰርኩኝ። የሰውዳ ከሰርኩ ሳይሆን የሰውዳ ገባብ። ስለዚህ ራስሽን ለማጥፋት የወሰንሽው ይህንን ሁሉ እዳ በቃ ቢያንስ መክፈል ስለማልችል ከዚህች ዓለም ዞር ብል በሚል ውሳኔ ነው። ኤቭሪቲንግ ያለህን ነገር እንዴት ነው ስታጣ ሁሉ ነገር እያለህ በአንዴ ሁሉም ነገር አመድ ሲሆንብህ የምታረገው ነገር አታውቅም። ከዛ ምን ወሰንሽ? ራሴን ላጠፋ ነው የሞከርኩት። ሰውን ያዳነሽ ወይስ ራስሽን በራስሽ ነው? ያው አልሰራም፣ መድኃኒቱ ከአንድም ሁለቴ አልሰራም። ከዛ ያው ጨጓራዬን አሁን በጣም ያመኛል። በዛ ምክንያት ግን አልሐምዱሊላህ። ከዛ በኋላ ግን እኔ አባቴ በህይወት የለም ለምሳሌ እና ከአባት ከእናቴም አላደኩኝም። እኔ ብዙ ሰዎች ጋር ያደኩት የተለያየ አጎታ ክስት ምናምን ጋር ያደኩት እና እኔ አሁን አባቴ የምለው ሰው አለኝ እና ላይክ ኤቭሪዋን አሁን አባቴ እያልኩኝ ሰዋራ ላይክ ትክክለኛው አባቴ እንደሞተ ረስተውታል። ላይክ አሁን አጎቴ የምለው ሰው አባቴ የምለው ሰው እኔ በራሴ ሙሉ በሙሉ ተስፋ ቆርጬ እሱ ግን 100% ይተማመንብኝ ነበር እንደምችል እንደማልፈው ምናምን ነገር ጠንካራ እንደሆንኩኝ። እንደገናም ደግሞ ሰሙዬም ያጎቴ ባለቤት እናቴ ነው ማለት እሷም እንደዛው ታልፊዋለሽ፣ ጎበዝ ነሽ አንቺ፣ የሃሽም ልጅ ነሽ እኮ ጠንካራ ነሽ፣ ታልፊዋለሽ እያሉኝ እነሱ ናቸው ሞር ሞቲቬት ያደረጉኝ ወደ ራሴ እንድመለስ ስራ መስራት እንዳለብኝ። ማለት እኔ ለሁሉም ነገሬ ላይፌ ላይ ለገጠመኝ ነገር በሙሉ ሰዎችን ነበር ጥፋተኛ ማደርገው። ይሄ እንደዚህ ልጅነቴ እንደዚህ ስለሆነ እናት አባቴ ስለተፋቱ እንደዚህ እድለኛ ስላሉ ኤቭሪዋን ብሌም አደርግ ነበረ። ጥፋተኛ ሰውን ስታደርግ መፍትሄ አታመጣም። አሁን እኔ ልጅነቴ መቀየር አልችልም፣ ያለፈውን ግን ፊቸሪ መቀየር እችላለሁ ካላህ ጋር እና አሁን ሞር ፎከስ ማድረግ ጀመርኩ። ምን ማድረግ አለብኝ፣ ምን ማድረግ የለብኝም ምናምን የሚለውን ነገር ከዛ ስራ መስራት አለብኝ፣ ብር መክፈል አለብኝ ምናምን። አሁን ማመስገን ኢቭን የምፈልገው ያበደሩኝ ሰዎች፣ የታገሱኝ እስካሁን እስከ ከፍላቸው ድረስ የታገሱኝ ሰዎች በጣም አመሰግናለሁ። ማለት በዛ ሰዓት በዛ እድሜ አምኖኝ ብር አረ ወገን 3.9 ሚሊዮን ብር ይጠፋል እንዴ? መድኃኒትም አልሰራም ያለበት ዘመን ላይ እንደደረሰን እንግዲህ ለማንኛውም ቀልዱ ቀልድ ነው። ሴት ልጁና በእንደዚህ አይነት ጥንካሬ ውስጥ ማለፏ ምናምን በጣም ያስደስታል፣ ሁላችንንም እንዳስደሰተን እንዲሁም ደግሞ ይሄ ታሪክ ለሌሎች ሰዎች እንደሚጠቅም በጣም እርግጠኛ ነኝ። የእናንተን ሐሳብ እስቲ ኮሜንት ላይ ግለጹልኝ። እንግዲህ ረሱል ሰለላሁ ዐለይሂ ወሰለም የሚሳደቡት መጨረሻቸው ይሄ ነው። አልহামዱሊላሂ ረቢል ዓለሚን። እንግዲህ ይሄ ሰውዬ ዛሬ በዚህ ሰዓት ከሀገር ሊወጣ ስል ኝም ተደረገ ማለት ነው። ከሀገር ሊወጣ ሲንተፋተፍ ተያዘ። አልহামዱሊላሂ ረቢል ዓለሚን። ረሱል ሰለላሁ ዐለይሂ ወሰለምንና እስልምናን የሚቀጥፉት እስልምና ላይ በማይሆን ቃላት የሚያወሩትን የሚሳደቡትን አላህ አሁንም ያስይዛቸዋል ማለት ነው። ኢንሻአላህ እንደዚህ አይነት ነገር ይቀጥል። ባይዘዌ ስለዚህ ሰውዬ መጀመሪያ እኔ ነኝ ያወራሁት፣ አንድ ሙስሊም አካል ሳያወራ ማለት ነው። ወላሂ አንድ ሙስሊም አካል ወጥቶ ይሄ ሰውዬ ረሱልን ሰድቧል ሳይባል መጀመሪያ ቪዲዮ የሰራሁት እኔ ነኝ፣ መጀመሪያ ማለት ነው። ገብታችሁ ማየት ትችላላችሁ። ስንት ቪዲዮ በሱ ላይ እንደለቀኩኝ ራሱ ማለት ነው፣ የመቼ ቪዲዮ እንደሆነ። አሁንም ኢንሻአላህ በአላህ ፍቃድ ረሱል ሰለላሁ ዐለይሂ ወሰለም የሚሳደቡትን ገደልን ከታቸዋለን፣ እንደዚህ ሰውዬ ማለት ነው። ኢንሻአላህ የህግ አካል እናመሰግናለን። አላህ ይወደድላችሁ፣ ጨምርላችሁ። ሐቀኛው ነው።
አረ ወገን ለላይክና ለፎሎ ብለን የተሳሳቱ መረጃዎችን ባናወራላለሁ። ምክንያቱም ምንም አይጠቅመንም እኮ ውሸት ምንም አይጠቅመንም። ይህን ሰው እንግዲህ እንደምታውቁት ያው ቲክቶክ ላይ ታውቁታላችሁ ብዬ አስባለሁ። የተለያዩ ነገሮችን ያወራል። ነገር ግን ማስረጃ ብትሉት አሁን ማስረጃ ላይ ያመጣላችሁ አይችሉም። አሉባልታ ነውና አንድ ነገር ከማውራታችን በፊት እውነት ነው እውነት አይደለም የሚለውን ነገር ሚዛናዊ ብናደርግላለሁ። እስካሁን ባለው መረጃ እንዳልተያዘ የሚገልጹ መረጃዎች ነው ያሉት ማለት ነው። እንግዲህ ዱ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። እንደተመቻችሁ ተስፋ አደርጋለሁ። ሁላችሁም ቪዲዮውን ላይክ አድርጉት፣ ላይክ ያንሰዋል ካላችሁ ማለት ነው። እንዲሁም ደግሞ ቪዲዮ ከተመቻችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑኝ። በቀጣይ አሪፍ ቪዲዮ እንገናኛለን። እስከዛው ድረስ መልካም ጊዜ ይሁንላችሁ።